አንድ ትልቅ እናት ወደ አንድ ስልክ መስሪያ ይሄዳሉ። ይሄዱና ልጄ ስልኬ ተበላሸ መሰለኝ እስኪ እይልኝ ብለው ይሰጡታል። ከዛ ልጁም ዞር ዞር አድርጎ ሲመለከተው ምንም ነገር የሆነው ነገር የለም። ማማ ስልክዎት እኮ ምንም አልሆነም አይተውታል ሲሉ አይ ተበላሽቷል ልጄ እየው ሲሉት ከዛ ድጋሚ ያዩ ምንም አልሆነም ማማ እንኩ ስልክዎትን ብሎ ስልካቸውን ይመልስላቸዋል ማለት ነው። እና ታዲያ ልጆች ለምንድን ነው ያልደወሉልኝ? በጣም ረጅም ጊዜ ሆናቸው እኮ ይደውላሉ እያልኩ እየጠበቅኩ ነበር አልደወሉም፣ ስልኬ የተበላሸ መስሎኝ ነው ብለው ተሰብረው ተመለሱ ማለት ነው። እዚህ ታሪክ የምንረዳው ነገር ምንድነው? በተለይ እህቶችም አላችሁ፣ ግን በተለይ ወንድሞች ይሄ ነገር በጣም ነው የሚያጠቃችሁ። ሰራሃ እናቶቻችሁን በጣም ትወዳላችሁ፣ አባቶቻችሁን በጣም ትወዳላችሁ፣ በተለይ እናታችሁን በጣም ትወዳላችሁ፣ ግን በጣም ትዘነጋላችሁ። በጣም ትዘናጋላችሁ። ያኒ እነሱ እንኳን በሚደውሉ ጊዜ አትደውሉም፣ መልሳችሁ አትደውሉም፣ በኋላ ነገ ምናምን እያላችሁ ስልካቸውን እኮ በቀን 10 ጊዜ 20 ጊዜ ነው የምትይዙት። ግን ለወላጆቻችሁ ለመደወል ግን እጃችሁን ይዛችኋል አይደል ነው ወይ? ስለዚህ ደውሉ። በጣም ይሄነ ቀላል ነገር ሊመስል ይችላል፣ ግን በጣም አሳማሚ ነገር ቢኖር ይሄ ነው። ሲያጧቸው በነገራችን ላይ መጀመሪያ የሚሰበሩት እነሱ ናቸው። መጀመሪያ ወንድሞች ከእናቶቻቸው በሚሞቱ ጊዜ ስብር ነው የሚሉት። እንደዚህ አድርጌ በነበረ እንደዚህ አድርጌ ነበር። አንድ ጊዜ የሆነ ሰውዬ መንገድ ላይ ያቆሙና ጠየቁትኝ፣ በህይወትህ በጣም የምትጸጸትበት ነገር ምንድነው ተብሎ ተጠየቀ። እናቴ በህይወት እያለ ያለችኝን አለማድረጌ፣ እናቴ በህይወት እያለ እሷ የሚገባትን ነገር አለማድረጌ ብሎ መለሰ። በቃ አለ አይደለ እሷ የሆነ እንዲደውልለት ፈልበ ጊዜ ግባ ትላለች ማለት እሷ የምትጨነቀው ጭንቀት የሷ አይገባውም ነበር። ያንን አድርግ ልጅ የምትለው ነገር ለሱ እንደምንም አያየውም ነበር በሰዓቱ ማለት ነው። ከዛ ሲያጣት ግን ያንን ነገር ሲያጣ ከዛ በኋላ ይገባዋል ማለት ነው። እና አትዘናጉ፣ ወላጆቻችሁን ጠይቁ። እናቴ እንዴት ነሽ? በቃ አንድ ስልክ እኮ ነው። እናቴ እንዴት ነሽ? ደህና ነሽ? ሰላም ነሽ? ያ በቃ ይሄም ማለት ለ2 ደቂቃ ለ3 ደቂቃ ያቀታና ያቀተም ወላሂ ደውል አድርጋችሁ ማየ እንዴት ካቻላችሁ እስቲ እንትን የሆነ ብታዋዩአችሁ ምን ላድርግልሽ ምን ሊሆነ በቃ የምንችለውን ያክል ብናደርግላችሁ በጣም አሪፍ ነው። ግን ባናደርግላችሁ እንኳን የኛን ድምጻችን መስማት ራሱ ይፈልጋሉና እስኪ አስቡት፣ እኛም በልጅነታችን ገና ህፃን ሆነን እየጠባን ባለንበት ወይም ደግሞ ገና ህፃን ሆነን እኛ አቅም በሌለን ሰዓት ለአቅመ ሔዋን ባልደረስንበት ሰዓት እስኪ አውጥተው ጥለውን ቢሆን ኖሮ ትተውን ሄደውን ችላ ብለውን ቢሆን ኖሮ ምን እንደሚከሰት አስባችሁታል? ግን እነሱ መከራቸውን አይተው ሳይበሉ አብልተውን ሳይጠጡ አጠጥተውን መከራቸውን አድርገው አይተው አሳድገውን፣ ነገር ግን እኛ ዛሬ ለአቅመ ሔዋን ስንደርስ አቅም